ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል እና ሌሎች እግር ኳሳዊ መረጃዎችን ወደ እናንተ እያደረሰ ይገኛል። ለአሁንም ፕሮፋይል ነክ መረጃችንን ልናቀርብላችሁ ነው። አብራችሁን ቆዩ። በውሰት ወደ ሪያል ቤቲስ ያመራው አንቶኒ የስፔን ፀሐይ እንደተመቸው ተናግሯል። የስፔን ላሊጋው ክለብ ሪያል ቤቲስ ብራዚሊያዊውን የማንቸስተር ዩናይትድ የፊት መስመር ተጫዋች አንቶኒን በጥር የዝውውር ወቅት ማስፈረማቸው ይታወሳል። የ24 ዓመቱ ተጫዋች አንቶኒ ሪያል ቤቲስን እስከ ውድድር ዘመኑ መጨረሻ የመግዛት አማራጭ በሌለው ውሰት ውል ነው የተቀላቀለው። ሪያል ቤቲስ የአንቶኒን ደሞዝ 84 በመቶ እንደሚሸፍን የተዘገበ ሲሆን በተጨማሪም የሚያሳየውን እንቅስቃሴ ተከትሎ ጉርሻ እንደሚሰጠውም ተነግሯል። በውሰት ባመራበት ሁለት ጨዋታዎችም የጨዋታ ኮከብ የተባለ ሲሆን ሪያል ቤቲስ በሴልታ ቪጎ 3-2 በተሸነፈበት ጨዋታ ደግሞ አንቶኒ የመጀመሪያ ግቡን ማስቆጠር ችሎ ነበር። በሪያል ቤቲስ ጥሩ ጊዜን በማሳለፍ ላይ የሚገኘው ብራዚላዊ ተጫዋች አንቶኒ በክለቡ ደስተኛ መሆኑን በአስተያየቱ ተናግሯል። እየሰራ በሚገኘው ነገር ደስተኛ ነኝ ሲል የገለጸው አንቶኒ ሪያል ቤቲስ በመሆኔ በጣም ደስተኛ ነኝ፣ ቡድኑን በመርዳት እጅግ ደስ ብሎኛል ብሏል። አንቶኒ በሪያል ቤቲስ ቤት ተሰልፎ በተጫወተባቸው የመጀመሪያ 4 ጨዋታዎች በሶስቱ የጨዋታው ኮከብ በመባል መመረጥም ችሏል። እንዲሁም 3 ግቦችን ሲያስቆጥር 2 ለግብ የሆኑ ኳሶችን አመቻችቶ ማቀበልም ችሏል። ይህ በእንዲህ እንዳለ ግን የቀይ ሰይጣኖቹ ዋና አሰልጣኝ ሩበን አሞሪም አንቶኒ በእንግሊዝ ፕሪሚየር ሊግ የተቸገረው ከአካል ጥንካሬ ጋር በተያያዘ መሆኑን ገልጸዋል። አካላዊ ጥንካሬ ጥሩ ካልሆነ በእንግሊዝ ፕሪሚየር ሊግ አስቸጋሪ ሁኔታ ይገጥማል ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። አንቶኒ ስፔን ውስጥ ከዚህ የተሻለ ነገር እያሳየ ነው ያሉት አሰልጣኙ፣ ነገር ግን ለዚህ ዋናው ምክንያት አካላዊ ጥንካሬ መሆኑን አረጋግጥላችኋለሁ ያሉት። ሆኖም የአንቶኒ ወኪል አሰልጣኝ ሩበን አሞሪም በቅርቡ አንቶኒ አካል ጥንካሬ ችግር እንደነበረበት መናገራቸውን እውነታውን አያሳይም በማለት ተችቷል። የአንቶኒን በዩናይትድ ስኬታማ አለመሆን ከአካል ጥንካሬ ጋር ማያያዝ ተገቢ አይደለም ያለው ወኪሉ እውነታውን በግልጽ አያሳይም፣ አንስማማም ሲልም አስተያየቱን ሰጥቷል። አክሎም አንቶኒ ሪያል ቤቲስን ከተቀላቀለ ወዲህ ሙሉ አቅሙን በማውጣት ከቡድኑ ምርጥ ተጫዋቾች አንዱ ሆኗል፣ ችግሩ አካላዊ አይደለም ያለው። ችግሩ በክለቡ የተያዘበት መንገድ ነው፣ እውነቱ ችግሩ የተጫዋቹ ብቻ ነው ወይ የሚል ጥያቄም የሚያስነሳ ነው ሲል ወኪሉ አስተያየቱን ሰጥቷል። ብራዚላዊው የፊት መስመር ተጫዋች አንቶኒ በሪያል ቤቲስ እያሳየ ያለውን ስኬት በተመለከተ በቅርቡ በሰጠው አስተያየትም ብቃቱ እንዲሻሻል ካደረጉት ነገሮች አንዱ የፀሐይ ብርሃን መሆኑን ገልጿል። በሪያል ቤቲስ አቋሙ ስለተሻሻለበት ምክንያት የተጠየቀው አንቶኒ እዚህ ያለው ፀሐይ በጣም ረድቶኛል ነው ያለው። አክሎም ሲቪያ ከተማ ከማንቸስተር ከተማ የተሻለ ነው ሲል አስተያየቱን ሰጥቷል። አንቶኒ ከማንቸስተር ዩናይትድ ሪያል ቤቲስን ከተቀላቀለ ወዲህ ጥሩ የሚባል ጊዜ በማሳለፍ ላይ ይገኛል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ ፕሮፋይል ነክና ሌሎች እግር ኳሳዊ ጉዳዮችን ወደ እናንተ እናደርሳለን። እናንተም ላይክ፣ ኮሜንት፣ ሼር በማድረግ አብሮነታችሁን አሳዩ። ሰላም።